ኦልራይት አሁን ደግሞ የምንመለከተው ምንድነው ስለ functions of two variables local extreme ቫልዩዎችን እንዴት እንደምናገኝ እንመለከታለን ማለት ነው። ተማሪዎች እዚህ ላይ ማስተዋል ያለብን ነገር ምንድነው እነዚህ ሎካል ኤክስትሪም ቫልዩዎች ለማግኘት አስቀድመን ክሪቲካል ፖይንቶችን ማግኘት አለብን። ክሪቲካል ፖይንት እንዴት እንደሚገኝ ባለፈው ስላይድ ለማሳየት ሞክሬያለሁ። አሁን እንዴት አድርገን ደግሞ እነዚህ ሪላቲቭ ማክሲመም እና ሪላቲቭ ሚኒመም ወይም ሎካል ማክሲመም እና ሎካል ሚኒመምን እንዴት እንደምናገኝ እናያለን። አንዳንድ ጊዜ ክሪቲካል ፖይንት አግኝተን እነዚህ ሁለቱን ማናገኝበት ፖይንት ሊኖር ይችላል፣ ማክሲመም እና ሚኒመምን ማለት ነው። እንደዚህ አይነት ፖይንቶች ሳድል ፖይንት ብለን እንጠራቸዋለን። በዚህ መሰረት እስኪ ይህን ጥያቄ እንመልከት። find all critical points and determine whether each critical point yields relative maximum or relative minimum or saddle point። ስለዚህ ለዚህ ፋንክሽን አስቀድመን የምንሰራው ነገር ምንድነው ማለት ነው? partial derivative እንሰራለን ማለት ነው። The solution of this one goes like this. So as you see, first we have to determine all possible critical points. ይህን critical point ለማግኘት ባለፈው እንደተነጋገርነው አስቀድመን ይህን ደሪቬት እናደርጋለን ማለት ነው with respect to x እና with respect to y. with respect to x ደሪቬት ሳደርግ 3 comes down and cancels 3 x square ያገኛለሁ ማለት ነው። እዚህ ጋር ደግሞ -4 አገኛለሁ። ሌላው ግን x ስለሌለኝ 0 ይሆናል ማለት ነው with respect to x derivative. with respect to y derivative ሳደርግ የመጀመሪያ ሁለቶችን አልጠቀምም because we don't have y። እዚህ ጋር ግን ስንመጣ የምናገኘው derivative የዚህ derivative 2 comes down and cancels 2 y - 3 ያገኛለሁ ማለት ነው። ምክንያቱም derivative of 3y 3 ስለሆነ አሁን ሁለቱም እንደምትመለከቱት ፖሊኖሚያል ናቸው። ምንም ዲፋይን ሊያደርግብን የሚችል ቁጥር የለም። ስለዚህ ኬስቱን አንጠቀም ክሪቲካል ፖይንትን ለማግኘት። ስለዚህ ቀጥታ ሁለቱንም 0 ሊያደርግልን የሚችለውን ቫልዩ እንፈልጋለን ማለት ነው። ስለዚህ ሁለቱ at the same time 0 የሚሆኑት መቼ ነው? x square - 4 0 ሲሆን y - 3 0 ሲሆን፣ እንደምትመለከቱት x square - 4 0 ሊሆን የሚችለው ደግሞ x plus or minus 2 ሲኖር y ደግሞ 3 ሲሆን፣ ስለዚህ ሁለት ክሪቲካል ፖይንቶች አሉን ማለት ነው። አንደኛው when x is 2 y is 3 and the other is when x is -2 y is 3። ስለዚህ እነዚህ ሁለቱ ክሪቲካል ፖይንቶች ማለት you see ወይ ሎካል ማክሲመም አሊያም ሎካል ሚኒመም ወይም ደግሞ ሳድል ፖይንት የሚገኝበትን ቦታ የሚነግሩ ነገሮች ናቸው ማለት ነው። እስኪ ስለዚህ እያንዳንዱን ለማግኘት ሰከንድ ደሪቬቲቭ ቴስትን አፕላይ እናደርጋለን። ክላስ ውስጥ እንደተማር ነው ሰከንድ ደሪቬቲቭ ቴስትን ለማግኘት ፓርሻል ደሪቬቲቭ ኦፍ f with respect to x again with respect to x መስራት አለብን። ደብል ፓርሻል ደሪቬቲቭ with respect to x መስራት አለብን። ፓርሻል ደሪቬቲቭ ኦፍ f with respect to x እና y መስራት አለብን። ፓርሻል ደሪቬቲቭ ኦፍ f with respect to y መስራት አለብን ማለት ነው። ሰከንድ ደሪቬቲቭ ኦፍ f with respect to y መስራት አለብን። ስለዚህ ኦሬዲ ፓርሻል ደሪቬቲቭ ኦፍ f with respect to x እዚህ ጋር ሰርተናል። ደግመን ደሪቬት ስናደርገው with respect to x 2x እናገኛለን። ይሄው እዚህ ጋር እንደምትመለከቱት 2x እናገኛለን። so fxx 2x ይሆናል። ፓርሻል ደሪቬቲቭ ኦፍ f with respect to x ይሄ ነው። with respect to y ደሪቬት ሳደርገው I'm not having any expression of y። ስለዚህ ይሄ ሙሉ በሙሉ 0 ይሆናል ማለት ነው። as you see again fyxም 0 ነው የሚሆነው፣ ሁለቱ እኩል ነው የሚሆኑት። እንደገና fyy ስንመጣ second derivative of f with respect to y derivative this one. Look, the first derivative is already done. So as you are carrying out extra derivative, the derivative comes to be 1 as you see. Now look, everything is obtained. So let's see, the next task is a matter of plugging all these both these points. እነዚህ ሁለቱን ፖይንቶች በየቦታቸው የመተካት ሁኔታ ይሆናል ማለት ነው። በመሆኑ 2 3ን ስናስገባ እቺን ፖይንት x2 y3 ስናስገባ ምን አይነት ሎካል ኤክስትሪም ቫልዩ እንደሆነ ለማወቅ በx ፋንታ 2 እናስገባለን ኤክስፕሬሽናችን ላይ። በy ፋንታ ደግሞ 3 ስናስገባ የምናገኘው ውጤት እንደምታዩት fxx at 3 4 ይሆናል። fxy at 3 0 ነው፣ ኮንስታንት ነው። ይሄ fyxም at 3 0 ነው። ማንኛውም ብናስገባ እሱ 0 ነው፣ ኦሬዲ ኮንስታንት ነው። fyy at 3 እሱም ኮንስታንት ፋንክሽን ነው፣ አንድ ነው። ስለዚህ we have to now use our discriminant expression d so that this discriminant enable us to know the type of the critical point we can have. so በመናስገባበት ጊዜ ዲን እናስገባና እናያለን። እስኪ -2 3 እንደማስገብተን የምናገኛቸው የፋንክሽናል ቫልዩዎችን እንመልከት። -2 3 ስናስገባ x -2 ስለሆነ ምንድነው የሚሆነው ማለት ነው? በx ፋንታ -2 ስጠቀም -4 አገኛለሁ። እነዚህ ግን እንዳሉ ይሆናሉ ኮንስታንት ስለሆኑ
እንዳሉ ይሆናሉ ነገር ግን ኤክስፕሬሽን ኦፍ ኤክስ ካሉን ኤክስ እና ዋይ እንተካቸዋለን ማለት ነው በመሆኑም ዲን ለማግኘት በቀጥታ የምንጠቀመው ሰከንድ ዴሪቬቲቭ ቴስት ነው ክላስ ውስጥ እንደተማርነው ዲን የምናገኘው as an expression of this one no d is written in terms of this so this d is you see discriminating the type of the critical point so as you are using now this point 2 3 here for this particular point 2 3 now we have determined fxx fyy fxy here all are over here you see 4 is here so in place of fxx you need to use 4 and in place of fyy you do have 0 I mean if yy you do have 1 as you see here see and in place of fxy you do have 0 so as you are substituting these values you will obtain d to be 4 so d is positive according to this second derivative test if d comes positive you do have two options these options are either local max or local mean so what matters for this is the value of fxx so when you come to your fxx value look fxx value is positive ስለዚህ እዚህ 2 3 ላይ ምን ሎካል ሚኒመም እንዳለ ይነግረናል at the same time minus 2 3 ስናስገባ እዚህ d ላይ የminus 2 3 fxx value እዚህ ጋር አግኝተናል minus 4 ነው so we directly use that one and for this fyy value 1 ነው minus fxy 0 so minus 4 አለን ማለት ነው ስለዚህ የዲን ኤክስፕሬሽን በምንጠቀምበት ጊዜ እንደምትመለከቱት ሰከንድ ዴሪቬቲቭ ቴስት ላይ f of 2 3 2 እና 3ን እንተካለን ስለዚህ 2 እና 3ን ስንተካ የምናገኘው ቫልዩ ኔጌቲቭ 59 over 6 ይሆናል ልበበሉ x2 y3 የምንተካው ፈንክሽናችን ላይ ነው ምክንያቱም እዚህ ላይ ነው ማክሲመም እና ሚኒመም እያየን ያለ ነው ስለዚህ ያገኘነው 2 3 x2 እና y3 ስንተካ እዚህ ውስጥ 8 3ኛ ሲቀነስ 8 ሲደመር እዚህ ጋር 3 ስኩዌር 9 9 over 2 minus 3 times 3 9 እዚህ ጋር እንደምታዩት ለመጻፍ ተሞክሯል ኔጌቲቭ 59 over 6 ይሆናል ይሄ ምንድነው ካለን ሰከንድ ዴሪቬቲቭ ቴስት ምን ይላል የሚለውን ማየት አለብን ሰከንድ ዴሪቬቲቭ ቴስት የሚለን ምንድነው d ፖዚቲቭ ከሆነ እንዳያችሁት እና fxx እዚህ ጋር fxx ለ2 ሰርድ fxx 2 3 ላይ ወይም ሰከንድ ፓርሻል ዴሪቬቲቭ ኦፍ f with respect to x at 2 3 for ፖዚቲቭ ከሆነ ሁለቱም ፖዚቲቭ ከሆኑ ይሄ ውጤት ሎካል ሚኒመም እንደሆነ ይነገራል ማለት ነው d ፖዚቲቭ ሆኖ ደግሞ fxx ለምሳሌ እዚህ ጋር ስትመለከቱት -2 3 ላይ ኔጌቲቭ አግኝተናል ስለዚህ at -2 3 ሎካል ማክሲመም እንዳለ ያሳየናል ማለት ነው እሱም እንደምትመለከቱት ነው if negative 4 less than 0 ነው ስለዚህ at -2 3 you see we have negative value so if negative value comes we call that point a saddle point you see we call that saddle point d negative ከሆነ saddle point ብለን እንጠራዋለን ነገር ግን d positive ሆኖ fxx positive ከሆነ local minimum ስንለው d positive ሆኖ fxx negative ከሆነ ደግሞ local maximum እንለዋለን but for the time being our d value is negative if the d value is negative we call that point saddle point what is a saddle point it is a point where we don't have local extreme values I hope you have understood after having this what follows is this one let you take this function x squared plus 8y minus xy squared over xy still we are looking for these extreme values and in order to find these extreme values first we have to determine the critical points ስለዚህ ክሪቲካል ፖይንቶችን ለማግኘት ፓርሻል ዴሪቬቲቭ መስራት አለብን ማለት ነው አስቀድመን ግን ይሄ ኤክስፕሬሽን ሲምፕሊፋይ መሆን ይችላል እንደምትመለከቱት ይሄ x squared plus 8y minus x squared over xy ነው እዚህ xy ለእያንዳንዱ እያካፈልን ብንሄድ እዚህ x በxን ካንስል አድርጎ x over y ይቀራል እንደምታዩት እዚህም y በy ካንስል አድርጎ 8 over x ይቀራል እዚህም x በx ካንስል አድርጎ y by cancel ስናደርግ -y እናገኛለን ስለዚህ finding the partial derivative of this is the same as finding the partial derivative of the right one ማለት ነው ስለዚህ partial derivative of f with respect to x እና with respect to y ግድ ይለናል ማለት ነው በመሆኑ the partial derivative of f with respect to x እንሰራ እንደምታዩት 1 over y ይሆናል ማለት ነው and the partial derivative of this with respect to x is -8 over x squared እናገኛለን ማለት ነው እዚህ ጋርም ደግሞ ስንመለስ partial derivative of f with respect to y ስንሰራው with respect to y የምናገኘው ነገር ምንድነው x ኮንስታንት ነው እዚህ ጋር እንደምታዩት ወስጀዋለሁ የ1 over y ደግሞ partial derivative -1 over y squared ስለሆነ ከx ጋር ሲባዛ -x over y squared ይሆናል y ዚ ኔጌቲቭ y አለኝ
የኔጌቲቭ y ፓርሻል ዴሪቬቲቭ -1 እንዳለ ይሆናል ማለት ነው። 8/x 0 የሚሆነው ዴሪቬቲቭ with respect to y። ስለዚህ ሁለቱ 0 የሚሆንበትን ኬዝ ወስዳለሁ ማለት ነው። ነገር ግን እዚህ ላይ ራሽናል ኤክስፕሬሽን ስላለ አንዲፋይን የሚሆንበትን ኬዝ ማጥናት አለብን ማለት ነው። ሁለቱ አንዲፋይን የሚሆኑት x እና y 0 ሲሆኑ ነው። ነገር ግን x እና y 0 የሚሆንበትን ኬዝ አንወስድም፣ ምክንያቱም 0 is not part of the domain የዶሜናችን አካል ስላልሆነ ማለት። የዶሜን አካል ቢሆን ግን እንወስደው ነበር። በመሆኑም ሁለቱም 0 ሊያደርግልን የሚችል at the same time እንፈልጋለን ማለት ነው። this system of equation has to be solved። ስለዚህ ምን እናገኛለን ማለት ነው? ከዚህ ተነስተን ወደዚህ y equals x square over 8 እናገኛለን። ከዚህ ደግሞ 1 ወደዚህ ወስጄ ክሪስ ክሮስ አፕላይ ሳደርግ x equals -y square አገኛለሁ። ስለዚህ እዚህ ጋር ያለኝን -y square ነው አስገብቼ እዚህ ጋር ሳስቀምጥ እሱን ስኩዌር ሳደርገው y is equal to የዚህ ስኩዌር ማለት ነው y the power of 4 over 8 አገኛለሁ። ስለዚህ y እንደ ኮመን ባወጣ እንደ ኮመን ኤክስፕሬሽን 1 minus 1 over 8 y cube equals 0 ይሆናል። The product of two expression comes 0 if either y is 0 or this one is 0. So y 0 ይሆናል። አሊያም ደግሞ 1 minus 1 over 8 y cubed 0 የሚሆነው ሶሉት አደርገው ይሄን 2 ሲሆን ነው። Because 2 cubed is 8, 8 by 8 with 1, 1 minus 1 is 0. So we do have two options, either y being 0 or y being 2. ስለዚህ y 0 ሲሆን x ስንት ይሆናል? እዚህ ጋር የy እና የxን ሪሌሽንሺፕ እንደምታዩት እዚህ ጋር አለን። so y 0 ሲሆን ክሪስ ክሮስ እናደርግ xም 0 ይሆናል። ስለዚህ y 0 ሲሆን x 0 አንድ ኦፕሽን ነው። ስለዚህ ይሄን ፖይንት አገኛለሁ x 0 0። ስለዚህ at x 0 0 both fx and fy can come 0. but the question is this is not the part of the domain of the function. እዚህ ላይ ስናስገባ 0 0 ይሄ ትርጉም አልባ ነው የሚሆነው፣ ምክንያቱም የታችኛው 0 ስለሚሆንብን። ትርጉም አልባ ከሆነ ደግሞ ይሄ ፖይንት ክሪቲካል ፖይንት ሊሆን አይችልም። አንድ ፖይንት ክሪቲካል ለመሆን ሁለቱንም 0 0 ከማድረግ ባሻገር የዶሜኑ አካል መሆን ስላለበት ይሄን ክሪቲካል ፖይንት አድርገን አንወስድም። ስለዚህ ሌላኛውን ኬዝ እንወስዳለን። the case where y is 2 y ሁለት በሚሆንበት ጊዜ አሁንም ያለን ኤክስፕሬሽን የx እና የy መገናኛ እንደምትመለከቱት እዚህ ጋር አለን። ስለዚህ y 2 ሲሆን ምን እናገኛለን? x is equivalent to minus y square ነው። ስለዚህ ምን ይሆናል ማለት ነው? x is equal to -4 እናገኛለን ማለት ነው። ምክንያቱም y is 2 says the point x minus 4 y2 can be a critical point because it is part of the domain. ስለዚህ ጥያቄው at -4 ምን እናገኛለን ነው። at -4 የምናገኘው ምን ሊሆን ይችላል የሚለው ለማወቅ የግዴታ ምን ማወቅ አለብን ማለት ነው? ሰከንድ ዴሪቬቲቭ ቴስት አፕላይ ማድረግ አለብን። ስለዚህ ለሰከንድ ዴሪቬቲቭ ቴስት ደግሞ ሰከንድ ኦርደሮችን ፓርሻል ኦርደሮችን ማግኘት አለብን። ስለዚህ ሰከንድ ኦርደሮችን በምንሰራበት ጊዜ ኦልሬዲ fx ተሰጥቶናል። fx ተሰርቷል። ይሄ ነው እንደምትመለከቱት ወይም እዚህ ጋር እንደምታዩት። አሁን ደብል ሳደርገው with respect to x derivative ሳደርገው ይሄ 0 ይሆንና ይሄ -8 times x power of -2 ነው የሚሆነው። -2 with -8 positive 16 እናገኛለን። ከዛም ከ-2 ላይ አንድ ስቀንስ -3 ይሆንና 16 x the power of -3 ወይም 16 over x the power of 3 አገኛለሁ ማለት ነው። በመሆኑም ይህንን ካገኘው 16 over x the power of 3 ወስዳለሁ። fx y in derivate ሳደርገው with respect to y -1 over y square አገኛለሁ። የfy xም ተመሳሳይ ነው። እዚህ ጋር with respect to x ብትሰሩ -1 over y square ታገኛላችሁ። fy y ስመጣ ደግሞ እንደገና ተመልሼ ይሄንን with respect to y derivate አደርገዋለሁ። ይሄ ማለት y the power of -2 ነው። እንደምታውቁት -2 times positive 2x ይመጣል። እናም ከዚህ ከy the power of -2 አንድ ስቀንስ y cube አገኛለሁ። y the power of -3 which is over y cube ነው ይመጣል ማለት ነው። ስለዚህ ይሄን አገኛለሁ። እነዚህ ለሰከንድ ዴሪቬቲቭ ቴስት የምጠቀምባቸው ነው። ፖይንቱ ተሰጥቶኛል። 0 0 አልወስድም ምክንያቱም ክሪቲካል ፖይንት አይደለም። ስለዚህ የምወስደው -4 እና 2 ነው። ስለዚህ በx ፋንታ -4 በy ፋንታ ደግሞ 2 እዚህ ኤክስፕሬሽን ያገኘዋቸው ላይ አስገባለሁ ዲል ለማወቅ ማለት ነው። በመሆኑም ምን ይሆናል? xx ላይ -4 ስታስገቡ ማለትም እዚች ላይ እንደምትመለከቱት -4 ኪዩብ ሲሆን -64 ይሆናል። -1/4 ይሆናል። እንደገና እዚህ ላይ -4 ስታስገቡ ይሄን ታገኛላችሁ። በዚህ አማካኝነት ሁሉንም ማስገብታችሁ ስትሄዱ የምታገኙት ኤክስፕሬሽን ይሄ ይሆናል። ስለዚህ ዲ ለማግኘት በተሰጠን ፎርሙላ አስገብተን ስንሄድ የዲ ዋጋ እንደምታዩት fxx -1/4 ነው። የዚህም -1 ገብቷል። fxy ተገኝቷል። የዚህም -1/16 ነው። ስለዚህ አጠቃላይ የምታገኙት ውጤት ይሄን ስታሰሉት 16 ነው። ጋራ ወስደን ስናሰለው 3/16 ይመጣል። ይሄ ፖዚቲቭ ነው።
ፖዚቲቭ ከሆነ ደግሞ ምን ይሆናል ማለት ነው? ዲያችን ፖዚቲቭ ሆኖ ኤፍኤክስ ኤክሳችን ነው የምንመለከተው። ኤፍኤክስ ኤክስ አት -4 ኔጌቲቭ 1/4 ነው። ስለዚህ ይሄ ፖይንት ምንድነው ማለት ነው? ሎካል ማክሲመም